ሕዝብ ሆይ ወደ ቤቴ ግባ፣ ቁጣ እስከሚያልፍ ድረስ ጥቂት ጊዜ ተሸሸግ ይላል በትንቢተ ኢሳይያስ ምዕራፍ 26 ከቁጥር 20 ላይ። ስለዚህ በደቡብ አፍሪካና አካባቢ ያላችሁ የተወደዳችሁ እህት ወንድሞቼ፣ በተለያዩ ሁኔታ ውስጥ ያላችሁት ወረቀት የሌላችሁ ግን አሁን የወጣውን አዋጅ ሰምታችሁ በፍርሃት ውስጥ ደጆቻችሁን ዘግታችሁ ያላችሁት ወንድሞች እህቶች፣ አይዟችሁ፣ እግዚአብሔር አዋጅን በአዋጅ ይገለብጣል። አዲስ የምስራች ትሰማላችሁ። አስቴር ምዕራፍ 9 ከቁጥር 1 ላይ እንደምናገርም የንጉሥ አዋጅና ትእዛዝ ሊወጣበት በነበረው በዛን ቀን ይላል አይሁዶች ፈርተው ስጋት ውስጥ በነበረ ሰዓት እግዚአብሔር የሐማን አዋጅ እንደገለበጠ እንግዳ ነገር እንዳደረገ አዋጁን በአዋጅ እግዚአብሔር ይገለብጣል። አዲስ የምስራች ትሰማላችሁ። አይዟችሁ፣ አሁን ባላችሁበት ቦታ ሆናችሁ ጸልዩ። እግዚአብሔር የምስራች ያሰማችኋል። ሻሎም፣ ሰላማችሁ የበዛ ይሁን። መልካም የምስራች መስማት ይሆንላችሁ። አመሰግናለሁ። ቀናችሁ ምሽታችሁ ሁሉ የተባረከ ይሁን። ወዳችኋለሁ። የተወደዳችሁ ናችሁ። እግዚአብሔር አዲስ ነገር ያሰማል። መልካም የምስራች መስማት ይሆንላችሁ። መልካም ጊዜ